በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምንሰነበታችሁ የእግዚአብሔር ቤተሰቦች፣ እኔ ደህና ነኝ። በባለፈው የአርባ ምንጭ ዩኒቨርሲቲ ዋናው ግቢ ጉባኤ ያወጣውን የግቢ ጉባኤ መዝሙር አዲስ መዝሙር ክፍል 1 እና ክፍል 2 መተርጉም ወደ እናንተ አድርሼ ነበር። ዛሬ ደግሞ የበደልን ጥል ብናጠላና በአበው መሰረት የታነጸች የምትለውን ሁለቷን አንጓ መተርጉም ወደ እናንተ አደርሳለሁ ማለት ነው። ልዩ ምስጢር የያዘ ነው። ሌሎች እህቶችና ወንድሞችን ድረስ ላይክ እና ሼር ሰብስክራይብ በማድረግ አድርሱ። ይህን ያያችሁ የሰማችሁ ቤተክርስቲያንና ግቢ ጉባኤና ቤተክርስቲያን የምትወዱ ሁሉ ላይክ እና ሼር በማድረግ ሌሎች እህቶች ወንድሞች እንዲደርሱ አድርጉ። በቀጥታ ወደ ታሪኩ ሄዳለሁ ማለት ነው። የበደልን ጥል ብናጠና ነፍሳችን ብትሆን እንዳለላ በንስሐ አጥባን ሆነን እንዳመዳይ በእርሷ ወጣልን የምሕረት ፀሐይ ይላል። ይሄ ያለው አንጓ ማለት ነው። የበደል ጥል ብናጠላ የሚለው የመጀመሪያው ስንኝ የበደል ጥል ብናጠላ ማለት ጥላ ወይም መጋረጃ ማለት ነው። የበደል ጥል ማለት ጥላ ወይም መጋረጃ ማለት ነው። በደል ኃጢአት በሰውና በእግዚአብሔር መካከል ጥላ ሆኖ ይጋርዳል። ኢሳይያስ 59 ቁጥር 2 ላይ በእናንተና በአምላካችሁ መካከል በደላችሁ ለይታለች፣ ፊቱም ከእናንተ ሰውራለች እንዳለ የበደለ ሰው ብርሃን ክርስቶስ የለውምና ልቡና ነፍሱ በኃጢአት ትጠቁራለች። የጨለማን ሥራ ኃጢአትን የሚሰራ መልኩ ጨለማ ነው፣ ሁለመናው የአጋንንት ጥንስስ ያለበት ነው። ቅዱስ አትናቴዎስን ኃጢአት በነፍስ መስታወት ላይ እንደማያርፍኝ ጥቁር ጥላ ነው፣ ጥላው ካልተወገደ መለኮታዊ ብርሃን ሊንጸባረቅ አይችልም ይላል። ነፍሳችን ብትሆን እንዳለላ የሚለው ስንኝ አለላማት ጥቁር የከሰለ ጥለሸት ወይም በኃጢአት የጠቆረ እንደማለት ነው። ነፍስ በተፈጥሮዋ የእግዚአብሔር መልክ ያላት ብሩህ ብትሆንም በኃጢአት ትቆሻለች፣ እንዳለላ ትጠቁራለች። ዩኒቨርሲቲ ውስጥ የሚከናወነው ሱስ፣ ዝሙት፣ መዳራት ነፍስን ያጠቁራታል። ሰቃው ኤርሚያስ 4:8 ላይ መልካቸው ከከሰል ይልቅ ጠቁሯል ይላል። ኃጢአት ያደረገ ሰው ነፍሱ ጥቁር ባለ ዕዳ ነው። ቅዱስ ኤፍሬምም ሶርያዊ ምን ይላል? ነፍሴ በኃጢአት ጤስ ጠቁራለችና በቸርነቱ ብርሃን አንጻኝ ይላል። የእኛንም የጠቆረችን የኃጢአታችን እድፍ እግዚአብሔር በቸርነቱ ያንጻልን። በንስሐ አጥባን ሆነን እንዳመዳይ የሚለው ስንኝ መዝሙር 50 ቁጥር 7 ላይ በእሶፕ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ ይላል ቅዱስ ዳዊት። ንስሐ፣ ቄስ፣ ውሃ ሶስቱ አንድ ናቸው። የተጠማን ያጠጣሉ፣ የቆሸን ያጸዳሉ፣ ያነጻሉ። ክርስቶስ ዘይት ነው። ዘይት ቅባት የተቀባ ሰው መልክ፣ ደምግባት፣ ውበት፣ ለዛ እንደሚኖረው ሁሉ ንስሐ የገባ ስጋው ደሙን የተቀበለ ሰው የነጻ ነው፣ የጠራ ነው። እናት ግቢ ጉባኤም እንደ አለላ ብንጠቁር ወደ በረዶነት ወደ ውርዝነት የሰውን ነፍስ በንስሐ ተለውጣለችና ቅዱስ ዮሐንስ አፈወርቅ ንስሐ የቆሸችውን የምታጠብ የጠቆረውን የምታነጻ የራቀውን የምታቀርብ ድንቅ መታጠቢያ ናት ይላል። ግቢ ጉባኤም የሰው ልጆችን ወደ ንስሐ የምታቀርብ መርከብ ናት። ንስሐ የገባ ሰው እንዳመዳይ ይጠራል። መዳይ ማለት በዘይት በቅባት የተወለወለ የመዳብ ብረት፣ የሚያምር የሚያበራ የሚያንጸባርቅ ማለት ነው። በእርሷ ወጣልን የምሕረት ፀሐይ የሚለው ስንኝ ሚክያስ 4:2 ላይ ስሜን ለምትፈሩት ለእናንተ ግን የጽድቅ ፀሐይ ትወጣላችኋለች። እንዲሁም በሉቃስ 1:78 ላይ ከላይ የመጣ የምስራቅ ፀሐይ ጎበኘን ይላል። በግቢ ጉባኤ የሚኖር ሰው ፈሪሃ እግዚአብሔር አለው። ፈሪሃ እግዚአብሔር ያለው ሰው ደግሞ ምስጉን ጻድቅ ነው። እናት በግቢ ጉባኤ ብርሃን ክርስቶስን ትገልጽልናለችና ሊቁ አባ ሕርያቆስ እመቤታችን የጽድቅ ብርሃን መውጫ የምስራቅ ደጅ አንቺ ነሽ እንዳለ የግቢ ጉባኤ ተማሪዎችም ከእናት ድንግል ማርያም በመቀጠል የሕይወታችን ብርሃን አንቺ ነሽ ይሏታል። ግቢ ጉባኤ የክህደት ጨለማ፣ የሞት ጨለማ፣ የድንቁርና ጨለማ፣ የሞት ጨለማ፣ የስንፍና ጨለማን አራቀችልን፣ ብርሃን ክርስቶስን ገለጠለችልን ማለት ነው። Engedene
ሌላኛው የመጨረሻው ስንኝ በአበው መሰረት የታነጸች በአምላኳ ደም የተዋጀች የሰማዩ ርስት ተምሳሌት ናት ቤተክርስቲያን የሁላችን እናት የሚለው ይህ ጥልቅ ትርጉም የያዘ መዝሙር ነው ማለት ነው። በአበው መሰረት የታነጸች የሚለው የመጀመሪያው ስንኝ ኤፌሶን 2:20 ላይ በሐዋርያትና በነቢያት መሰረት ላይ ታነጻችኋል ይላል ቅዱስ ጳውሎስ። ቤተክርስቲያን የመላእክትና የሰው የምድራውያንና የሰማያውያን የብሉይ ኪዳንና የሐዲስ ኪዳን ህብረት ቅይጥ ትስስር ናት። ቤተክርስቲያን በመላእክት ዘመን ነበረች፣ በነቢያት ዘመንም ነበረች፣ በክርስቶስ ዘመንም ነበረች፣ በሐዋርያት ዘመንም ነበረች፣ ከዛ በሐዋርያት አበው ዘመን ነበረች፣ በሰለስቱ ምዕት ዘመን ነበረች፣ በሊቃውንት ዘመንም ነበረች፣ በቅዱስ አትናቴዎስ ዘመንም ነበረች፣ በአባ ከሳቴ ብርሃን ዘመንም ነበረች፣ በአብርሃ ወአጽብሃ ዘመነ መንግስትም ነበረች፣ በአጼ ካሌብ ዘመነ መንግስትም ነበረች፣ በገብረ መስቀል ዘመነ መንግስትም ነበረች፣ በቅዱስ ያሬድ ዘመነ መንግስትም ነበረች፣ በአቡነ ገብረ መንፈስ ቅዱስ ዘመነ መንግስትም ነበረች፣ በዘጠኙ ቅዱሳንም ነበረች፣ በቅዱስ ላሊበላ ዘመንም ነበረች፣ በአቡነ ተክለ ሃይማኖት ዘመን ነበረች፣ በአባ ጊዮርጊስ ዘጋስጫ ዘመንም ነበረች እያለ እስከ መምህረ ስድሮስ ደርሷል። ከመምህረ ስድሮስ ዛሬ ድረስ ባሉት በኢትዮጵያ ቤተክርስቲያን ሊቃውንትና ምእመናን ዘንድ ቤተክርስቲያን በይህ ሰንሰለትነት የመጣች ነች ማለት። ስለዚህ በአበው ሰንሰለት የመጣች ከአባቶች የመጣች ሃይማኖት ናት ማለት። ከዚህ የወጣ ቆራጣ ብረት ይባላል። ቆራጣ ብረት ማለት መናፍቅ ነው። ስለዚህ ቤተክርስቲያን በይህ ሰንሰለትነት የመጣች ነች ማለት ነው። በአበው መሰረት የታነጸች ያሉት ዘማሪያን በይህ ሰንሰለትነት ስለመጣች ነው ማለት ነው። መጽሐፈ ቅዳሴ ላይ ምን ይላል? በወንጌል መራእከነ ወበነቢያት ናዘዝከነ ዘላሌከ አቅረብከነ ስብሐት ለከ። በወንጌል መራእከነ ወበነቢያት ናዘዝከነ ዘለልከ አቅረብከነ ስብሐት ለከ። በወንጌል መራህን በነቢያትም አጸናህን አንተ ቅሎ ላቀረብ ምስጋና ይገባል ብላ ቤተክርስቲያን ሁሌም ዓመት እስከ ዓመት በቅዳሴ እግዚአብሔርን ታመሰግነዋለች ማለት። ስለዚህ በወንጌል መራን በወንጌልም መልካም ነገር እንዳደረገልን ቅዱስ ኤፍሬም ቤተክርስቲያን በሃይማኖት ዘንድ ቤተክርስቲያንና ሃይማኖት በአብ ዘንድ ነበረች፣ በወልድም ዘንድ ነበረች፣ በመንፈስ ቅዱስም ፍጻሜዋን አገኘች ብሎ መጽሐፈ ሃይማኖተ አበው ላይ ይናገራል ማለት ነው። ሃይማኖት ወይም ቤተክርስቲያን በአብ ዘንድ ነበረች ማለት ዓለም ከመፈጠሩ በፊትም በዓለም ከሁሉ በፊት ነበረች ነው። በወልድ ዘመን ነበረች ማለትም ወልድ ወደ ዓለም በመጣ ጊዜ ከ1 ዓመተ ምህረት እስከ 33 ዓመተ ምህረት ቤተክርስቲያን ነበረች ነው። በመንፈስ ቅዱስ ፍጻሜዋን አገኘች ማለት ደግሞ ጌታችን አድርጎ ባረገ በ10ኛው ቀን በተላከው መንፈስ ቅዱስ አማካኝነት ቤተክርስቲያን እስከ ዕለተ ምጽአት ድረስ በምድር ላይ ማለች፣ እስከ ዘላለም ደግሞ በሰማይ ማለች፣ በመንፈስ ቅዱስ ፍጻሜዋን አግኝታለች እያለ ቅዱስ ቄርሎስ ዘእስክንድርያ ይናገራል ማለት ነው። በአምላክ ደም የተዋጀች የምትለው ስንኝ ደግሞ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ ለእናንተ እና ለመንጋችሁ ተጠንቀቁ ይላል ሐዋርያት ሥራ 20:28 ላይ። መዋጀት ማለት በዋጋ መግዛት ማለት ነው። ቤተክርስቲያን የተመሰረተችው በብር፣ በወርቅ፣ በዶላር፣ በዩሮ፣ በፓውንድ፣ በሽልንግ ዋጋ ሳይሆን በከበረው በክርስቶስ ደም ነው። አዳም ሔዋንን ከጎኑ እንደተገኘች ቤተክርስቲያንም በዕለተ ዓርብ ከክርስቶስ በፈሰሰው ደም እና ውሃ ተገኝታለችና ቅዱስ ዮሐንስ አፈወርቅ ክርስቶስ ቤተክርስቲያንን ሙሽራ አድርጎ ሊወስዳት የወደደው በደሙ ቀድሶ ደሙ ለቤተክርስቲያን ሕይወቷ፣ ጌጧ እና መከላከያ ቅጥሯ አካሏ ነው። ቤተክርስቲያን መሰረቷ አብ፣ ምሰሷ ወልድ፣ ጣራዋ መንፈስ ቅዱስ ነው ይላል። በደሙ ውሃነት፣ በስጋው ጭቃነት፣ በአጥንቱ ድንጋይነት ታንጻለች። በደሙ ቀለምነት፣ በአጥንቱ ብርነት ተመሰርታለችና ከአዳም ልጅ ከአቤል ጀምሮ እስከ በራክ ልጅ እስከ ዘካርያስ ድረስ ያለው የሰው ልጅ ደም መፍሰስ አዳምን ሳያድነው ቤተክርስቲያንን ሳይመልሳት በአንድ በክርስቶስ ደም መፍሰስ ግን ቤተክርስቲያን ተመሰርታለች። አዳም ከሞተበት ድንዋን ማለት ነው። የሰማዩ ርስት ተምሳሌት ናት የሚለው ስንኝ ዕብራውያን 12:22 ላይ እናንተ ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ተራራ ደርሳችኋል፣ ወደ ሰማያዊትም ኢየሩሳሌም ይላል። ይህ ማለት አማኞች በቤተ ክርስቲያን ሲሰበሰቡ የሰማይ ስብስብ የሚገልጽ ነው። ቅዱስ ያሬድ በጽሞ ደጋው ላይ ቤተክርስቲያን ትመስል ሰማይ ቤተክርስቲያን ሰማይን ትመስላለች ይላል። ስርዓቷ፣ ቅርጿ፣ ማህሌቷ፣ ምስጋናዋ፣ ሁለመናዋ ሰማያዊ ኢየሩሳሌም አምሳያ ነውና። ቤተክርስቲያን የሁላችን እናት የሚለው የመጨረሻው ስንኝ ቤተክርስቲያን እናት መባሏ የሰው ልጆች ሁሉ ወንዶችን በ40 ቀናቸው ሴቶችን በ80 ቀናቸው በማኅፀነ ዮርዳኖስ በአብራከ መንፈስ ቅዱስ ተወልዳቸዋለችና እናታችን እንላታለን። የክርስቶስ ልጅነትን ሰጥታለች። በመረብ ቀብታ፣ በስጋው ደሙ ኮትኩታ፣ በተክሊል አጋብታ፣ ስንሞት በስርዓተ
ፍትሐት አድርጋ ወደ አምሳያዋ ገነት የምትሰደን ቤተክርስቲያን ናት። ስለዚህ ቤተክርስቲያን እንደ እርግብ ልጆቿን በጉያዋ የምትሸክፍ ታላቅ እናት ናት። ቤተክርስቲያን እንደ እናት ለልጆቿ ታጠባለች፣ ታጠጣለች፣ ተመክራለች፣ ታስተምራለች፣ ታጽናናለች፣ ተሞሽራለች፣ ታስጌጣለች፣ ሁሉን ታደርጋለች። ቤተክርስቲያን ባለታሪክነቷ በአበው ትውፊትና ቀኖና መቆሟ ነው። ባለቤትነቷ በክርስቶስ ደም የተገዛች ነች። ተስፋ ደግሞ የሰማይ መንግስት በር መሆኗ ነው። ፍቅሯ አማኞች ሁሉ የምታቀፍ፣ የምታበላ፣ የምታጽናና፣ የምትይዝ፣ ለሰው ልጆች ሁሉ ብርሃንን የምታሳይ ቤተ ክርስቲያን ናት ማለት ነው። ስለዚህ ይህንን መዝሙር የአርባ ምንጭ ዩኒቨርሲቲ ዋናው ግቢ ጉባኤ በይህ በአማረ መልኩ ቤተ ክርስቲያንና ግቢ ጉባኤን ትውልድን እንዴት እንደሚታደጉ ተገልጿል ማለት ነው። ስለዚህ ቤተ ክርስቲያንና ግቢ ጉባኤን የምትወዱ ሁሉ ሌሎች እህቶች ወንድሞች እንዲደርስ ላይክ እና ሸር ሰብስክራይብ በማድረግ ክፍል 1 እና ክፍል 2 እንዲደርስ በማድረግ አገልግሎትን ደግፉ። እግዚአብሔር በሰላም በሌላ ቀን እስከሚያገናኘን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለኢየሱስ ክርስቶስ ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።